ሱፐር ፓወር ቢኖራችሁ የትኛውን ትመርጣላችሁ? እንደ ሱፐርማን መብረር ወይስ እንደ ፍላሽ መብረቅ መሆን? ብዙዎቻችን ግን የምንመኘው ኢንቪዚብል መሆን ነው። ማለት እንደማይታይ ማለት ነው፣ ወይ ደግሞ ለሰው አይን አለመታየት። አስቡት፣ ማንም ሳያያችሁ የፈለጋችሁት ቦታ ብትገቡ። ዛሬ የምነግራችሁ ታሪክ ግን ይህንን የልጅነት ምኞት በእውኑ ዓለም ላይ ተግባራዊ ለማድረግ የሞከረ አንድ ሰው ታሪክ ነው። ግን በድግምት ወይም በሳይንስ ሳይሆን በሎሚ ጭማቂ። አዎ በትክክል ሰምታችኋል፣ በሎሚ ጭማቂ። ዛሬ የምናየው በዓለም ታሪክ ደደብ ከሚባሉ ወንጀለኞች አንደኛው ደረጃ የያዘውን የማክ አርተር ዊለርን እጅግ አስገራሚ ታሪክ ነው። ጊዜው በፈረንጆቹ 1995 ነው። ቦታው ደግሞ በአሜሪካ ፔንሲልቫኒያ ግዛት ፒትስበርግ የምትባል ከተማ ማለት ነው። ማክ አርተር ዊለር የተባለ የ44 ዓመት ጎልማሳ አንድ ቀን ጠዋት መስታወት ፊት ቆሞ ፊቱን በሎሚ ጭማቂ ይታጠብ ነበር። አይኑን እያቃጠለው እየለበለበው ግን በደስታ ፈገግ ይላል። ለምን መሰላችሁ? ማክ አርተር አንድ ትልቅ ሳይንሳዊ ግኝት ያገኘ መስሎታል። ሎሚ የማይታይ ቀለም ወይ ደግሞ ኢንቪዚብል ኢንክ ለመስራት እንደሚያገለግል ያውቃል። በወረቀት ላይ በሎሚ ጭማቂ ጽፋችሁ እሳት ስታሳዩት እንደሚታየው ሁሉ ፊቴን በሎሚ ጭማቂ ከቀባሁት የባንክ ካሜራዎች አያዩኝም የሚል ድንቅ ሐሳብ መጣለት። እዚህ ጋር ነው ትንሽ ቆም ብለን እናስብ። ይሄ ሰውዬ ጤነኛ ነው ወይስ የሆነ ነገር ነክቶታል? ማክ አርተር ግን በሐሳቡ ጽኑ ነበር። ፊቱን በሎሚ ጭማቂ አጥቦ አይኑን እየለበለበው አሁን ኢንቪዚብል ሆኛለሁ ብሎ አመነ። ኢንቪዚብል ማለት የማይታይ ማለት ነው። ይባስ ብሎ ደግሞ እቅዱ መስራቱን ለማረጋገጥ በቤቱ በነበረው የፖላሮይድ ካሜራ ራሱን ፎቶ አነሳ። እጣ ፈንታ ሆኖ ካሜራው በስህተት ፎቶውን ሳያነሳው ቀረና ባዶ ፎቶ ይወጣለታል። ማክ አርተር ይህንን ሲያይ ዋው በእውነትም አይታየኝም ብሎ ደመደመ። በቃ አልታይም ብሎ ደመደመ። ከዚህ በላይ ምን ማስረጃ ያስፈልጋል? አሁን ወደ ስራ መግባት ነው ይልላችኋል። በዚያው ቀን እኩለ ቀን ላይ ማክ አርተር ምንም አይነት ጭንብል ሳይለብስ ፊቱን ብቻ በሎሚ ጭማቂ ተቀብቶ ወደ መጀመሪያው ባንክ አመራ። ለመጀመሪያ ጊዜ ሊዘርፍ ላሰበው ማለት ነው። ባንኩ ውስጥ ገብቶ ዙሪያውን ሲያይ ምንም የተለየ ነገር ያየው ነገር አልመሰለውም። ሰዎች የማያዩኝ ለካ ኢንቪዚብል ስለሆንኩ ነው ብሎ አሰበ። ሰው በስንት ነገር ሐሳብ አለበት፣ ስለሱ ማን ያስብለታል? ቀጥታ ወደ ካሸሪቷ ሂዶ መሳሪያ በመምዘዝ ገንዘቡን እንድትሰጠው አዘዛት። ካሸሪቷ በድንጋጤ ገንዘቡን ወዲያው ሰጠችው። ማክ አርተርም በኩራት ካሜራው ፊት ለፊት ቆሞ ፈገግ እያለ ወጣ። ያ ብቻ አልበቃውም። በዚያው ቀን ሌላ ሁለተኛ ባንክ ዘረፈ። በሁለተኛው ዝርፊያም ፊቱ ላይ ለካሜራ በደንብ እያሳየ ካሜራው እኮ ባዶውን ነው የሚያየው እያለ በውስጡ እየሳቀ ነበር። አያየኝም ብሎ ማለት ነው። እንግዲህ አስቡት፣ ሰውየው በአንድ ቀን ሁለት ባንክ ዘርፎ በሰላም ቤቱ ገባ። ፖሊሶች ግን ዝርፊያው እንደተፈጸመ የባንኩ የደህንነት ካሜራን ማየት ይጀምራሉ። የጠበቁት ነገር ኢንቪዚብል የሆነ ሰው አልነበረም። በምትኩ የአንድ ጎልማሳ ሰው ፊት ጥርት ብሎ ጥራት ባለው ሁኔታ ካሜራው ላይ ይታያልና ፖሊሶች በሁኔታው ግራ ተጋቡ። ይሄ ሰውዬ ለምን ጭንብል አላደረገም? ሆን ብሎ ሊያፌዝ ፈልጎ ይሆን ብለው ተጠራጠሩ። ወዲያውኑ ምስሉን በየምሽት ዜና ላይ ለሕዝብ ይፋ አደረጉት። ይህንን ሰው ያየ ካለ ይጠቁመን አለ ፖሊስ ማለት ነው። ማክ አርተር ዊለር ቤቱ ሆኖ ዜናውን እያየ ነበር። በድንገት የራሱን ፊት ቴሌቪዥን ላይ ሲያየው ማመን አቃተው። እንዴት ሊሆን ይችላል? ሎሚው አልሰራም ማለት ነው ብሎ በድንጋጤ ቆመ። ዜናው ተለቆ ከአንድ ሰዓት ባነሰ ጊዜ ውስጥ ጎረቤቶቹ ማክ አርተርን ለይተው ለፖሊስ ደወሉላቸው። ፖሊሶች ወደ ቤቱ መጥተው በሩን ሲያንኳኩ ማክ አርተር በሩን ከፈተላቸው። ፖሊሶቹን ሲያይ የተናገረው የመጀመሪያው ቃል ምን ቢሆን ጥሩ ነው? ግን እኮ ሎሚውን ተቀብቸው ነበር አላቸው። በታይ ወር ዘ ጁይስ ይላቸዋል ማለት ነው። ፖሊሶች ሰውየው አደንዛዥ እጽ ተጠቃሚ ይሆን ወይስ የአእምሮ በሽተኛ ብለው ቢጠራጠሩም ምርመራው ሲካሄድ ግን ማክ አርተር ጤነኛ እንደሆነ ተነገረ። እሱ ግን በቁም ነገሩ ሎሚው ኢንቪዚብል ያደርገኛል ብሎ አምኖ ነበር። ይህ ታሪክ በወቅቱ ዓለምን ያስገረመ ታሪክ ነበር። ሁለት ታዋቂ የሳይንስ ተመራማሪዎች ይህንን አጋጣሚ ተጠቅመው አንድ ትልቅ የሳይንስ ግኝት አወጡ። ዳኒንግ ክሩገር ኢፌክት የሚል ማለት ነው። በዚህ ሰውዬ ምክንያት
አንድ ሰው እጅግ በጣም ደደብ ሲሆን የራሱን ደደብነት ለመረዳት የሚያስችል አእምሮ እንኳን እንደማይኖረው የሚያሳይ ነው። እስኪ እናንተ ፍረዱ። ማክ አርተር የሎሚ ጭማቂውን አይኑ እስኪቀላ ድረስ ተቀብቶ እንዴት ዝርፊያ ሄደ? የሱ ኮንፊደንስ ከየት መጣ? የሱ ኮንፊደንስ ከየት የመጣ ይመስላችኋል? ሎሚው በወረቀት ላይ ቢሰራም በሰው ፊት ይሰራል ብሎ ማሰብ ምን ይባላል? ሐሳባችሁን ኮሜንት ላይ ጻፉልኝ። ይሄ ቪዲዮ ከተመቻችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። በጣም አመሰግናለሁ ጋይስ። ቻው